ሰላም ሰላም የዩቲዩብ ተመልካችና አድማጮቼ እስካሁን ድረስ አንድ 3 ወር ወደ 4 ወር የሚሆን ጊዜ ቆይቼባችኋለሁኝ። አንዳንድ ነገሮችን በማስተካከል ነው፣ ይቅርታ ጠይቃችኋለሁ። ዛሬ የማሳያችሁ ብሬከር እንዴት አድርገን ከኤሌክትሪክ ገመድ ጋር ቦክስ ውስጥ ያለውን እንደምናያይዝ ነው። ከዚህ በመቀጠል እንደሚከተለው አሳያችኋለሁ። ይሄ ብሬከሩ እዚሽ ጋር C25 የሚለው የብሬከሩ ስንት አምፐር እንደሆነ የሚያሳየን ነው። C25 16 10 ምናምን እያለ የሚቀጥሉ አሉ። እዚህ ጋር አሁን ሜን ብሬከር አድርጌ መጠቀም የፈለኩት C25 የሚለውን ምን ጊዜም ብሬከር ስትገዙ ስንት አምፐር እንደሆነ ላዩ ላይ የምታዩት C ብሎ በተጻፈው ቁጥር ይሆናል ማለት ነው። ከዚህ በመቀጠል ቀጥታ ወደ ቪዲዮአችን ስናልፍ ይሄኛውን ብሬከር እንደምታዩት ቦክሱ ነው። በመቀጠል እንዴት አድርገን 4 ብሬከሮች አዘጋጅተናል። አንድ ሽቦን ቆርጥና እንትን እናደርጋታለን። እዚች ጋር ሸንት የምናደርግበት ላጥ ያደረገን ቪዲዮ ላይ እንደምታዩት 4 ብሬከሮችን የምናገናኝበት ይሆናል። አንደኛው ግን ሜን ብሬከር ነው። ቀጥታ ከኤሌክትሪክ ኤሲ ከመብራት ኃይል ተቀብለን ወደ መጀመሪያ ብሬከር የምናስገባው ይሆናል። ከዛ ሸንት ግን የምናደርገው አራቱም ላይ ነው። በዛ ይገባና በዛ በኩል ይወጣል። አሁን እዚህ ቪዲዮ ላይ እንደምታዩት ብሬከሮቹን 4 ይሆናሉ። አንደኛው ሜን ብሬከር ነው። 3ቱ አውትፑት የሚያወጡት ነው። አንደኛውን ለሶኬት እንጠቀማለን፣ አንደኛውን ለምጣድ እንጠቀማለን፣ አንደኛውን ደግሞ ለአምፖል እንጠቀማለን። ዋናውን ያሁን እዚህ ጋር ላሳያችሁ የምፈልገው እንዴት ተደርጎ ኮኔክት እንደሚደረግ ነው ማለት ነው። እዚህ ጋር ሸንት የምናደርግበትን በደንብ ከፈተን በኋላ ያው እዚህ ጋር እንደምትመለከቱት እናስገባለን። ሸንት እቺ የምናደርግበትን ካስገባን በኋላ አሁን እናስረዋለን። እዚህ ጋር ግን በመናስርበት ሰዓት ምንም አይነት ክፍተት እንዲኖር አይጠበቅም፣ መጥበቅ አለበት። እነዚህ ማለት ኤሌክትሪክ አሁን ከአንዱ ወደ አንዱ ከአንዱ ወደ አንዱ ወደ አራቱም ጋር ኤሌክትሪክ እንዲተላለፍ ማለት ነው። በደንብ እያጠበቅን እንሄዳለን። እዚህ ጋር ማሳያችሁ ያው ብሬከሮቹ ይሰራሉ፣ አዲስም ባይሆኑ እንዴት ተደርጎ ሊታሰር እንደሚችል እንድታውቁ ለማሳየት ያህል ነው። በደንብ አድርገን ነው ጥብቅ እያደረግን የምናስረው። በደንብ መጥበቅ አለበት፣ ምንም አይነት ጋፕ መኖር የለበትም። ያው አሁን እዚህ ጋር አስረን ጨረሰን። ኤሌክትሪክ በቃ በዚህ ከአንዱ ወደ አንዱ ከአንዱ ወደ አንዱ እንዴት አድርጎ እንደሚያልፍ ነው የምናየው። ብሬከር ቦክሶቹ አሉ 4 6 8 ምናምን እያሉ ብዛትም አላቸው፣ ይቀጥላሉ። አሁን እዚህ ጋር የታሰረውን ለማሳየት ያህል ኤሌክትሪክ ከአንዱ ወደ አንዱ እንዴት እንዳለፈ ለማሳየት ነው። እዚች ጋር ፋይንደርም ቴስት ላይትም እንችላለን፣ ግን ፋይንደር ብንጠቀም በደንብ ለማሳየት ላይቱን ወደዛኛው አልፏል ማለት ነው። ሁለተኛው ብሬከር ጋር አሁን ደግሞ ወደ 3ኛው ብሬከር አልፏል። 4ኛው ብሬከር ጋር ማለፉን በትክክል አረጋገጥን ማለት ነው። በዛ በላይኛው በኩል ያቺ ሜኗ ከመብራት ኃይል የሚመጣው ኤሲ የሚገባበት ይሆናል ማለት ነው። በሱ በኩል ነው ኤሲዋን እንሰጠውና አንደኛው ይሄኛው ደግሞ አውትፑት ሆኖ በታች በኩል ዞሮ እንደገና በዚህ በኩል ይወጣል። እቺኛዋ ሜኗ ናት። በዚህ በኩል አውትፑት ይሆናል፣ በዚህም በኩል አውትፑት፣ ይሄንንም አውትፑት የሚሆነው ማለት 3 አውትፑት ይኖረናል። 4 ብሬከር ሲሆን አንዱ ሜኑ ነው፣ ሁሉንም መቆጣጠር። ያው አውትፑቶቹ እንደዚህ ወጡ ማለት ነው። ከዛ በግርግዳ ውስጥ የሚመጡት እንደዚህ ሆኖ በኮንዲዩት ውስጥ የሚመጡልን እንደዛ ይሆናል ማለት ነው። አሁን እዚህ ጋር ቦክሱ ላይ ብዙ ጊዜ ግራና ቀኝ በኩል የምናያቸው የሚታሰሩት አንደኛው ለግራውንድ ነው፣ አንደኛው ደግሞ ለኒውትራሉ ይሆናል ማለት ነው። ግራውንድና ኒውትራል ይሆናሉ። ቦክሱ ግራና ቀኝ በኩል ያሉትን አንዱ ኒውትራል፣ አንደኛው ደግሞ ግራውንድ ወይም አርዚንግ የምንለው ይሆናል። ፌዙ ግን ቀጥታ በመጀመሪያው ብሬከር ውስጥ ይገባና በነዛ አውትፑት ይሆናል፣ ሸንት በተደረገው ማለት ነው።
እንደዚህ እንደምታዩት እዚህኛው ጋር አሁን እነዚህ አውትፑት የሆኑት በስር በኩል ነው፣ ከላይ አይደለም የተወሰዱት። አውትፑት ቅድም ስናስገባ ከስር እንዳየኑ በታችኛው በቀዳዳው በኩል አውትፑት ሆነው የወጡት ናቸው። እነዚህ አውትፑት የሆኑት ፌዝ ናቸው ማለት ነው። ፌዝ ይሆናሉ። አሁን የሚቀረን ምንድነው? አውትፑቱን ፌዙን አግኝተናል። ከዛ በኋላ ግራውንድ እና ኒውትራሉ የሚታሰርበትን ቦታ ነው የምናየው ማለት ነው። ግራውንድ እና ኒውትራል አሁን እንዴት አድርገን እንደምናሰርም እዚህ ጋር እንመለከታለን። ይሄው እነዚህኞቹ ደግሞ ግራውንዱን አውትፑት አዘጋጅተናል ማለት ነው። በዚህ በኩል እነዚህ ፌዞች ናቸው፣ ሶስቱ ፌዞች ናቸው። ይሄ አንደኛው ጥቁር ገመድ በዛ በኩል የሚታየው ግራውንድ ነው። እነዚህ ደግሞ ኒውትራል ናቸው። ከየት ነው የወሰድናቸው? ከብሬከር ቦክሱ ከግራና ቀኝ በኩል አንደኛውን የግራውንድ እናደርጋለን፣ አንደኛውን ኒውትራል እናደርጋለን ማለት ነው። ይሄው መብራት ኃይል የሰጠን እነዚህ አንዱ ፌዝ ነው፣ እነዛ ሶስቱ አንዱ ግራውንድ ነው፣ አንደኛው ኒውትራል ነው ማለት ነው። እነዚህ ፌዝ፣ ኒውትራል፣ ግራውንድ ይባላሉ። መብራት ኃይል የሚሰጠን ማለት ነው። አሁን ምን ጊዜም እነዚህ ናቸው በቤታችን ውስጥ የሚመጡልን ማለት ነው። አሁን ይህን ቦክሳችንን ጨርሰናል ማለት ነው። ፌዝ በዛ በኩል 3 ወጥቶልናል፣ አንድ ግራውንድ ጨመርንበት። ግን ለግራውንድ ብዙ ጊዜ የምንጠቀመው ለሶኬቶች፣ ለምጣድም ለሌላ ሶኬቶችም ግራውንድን አብረን ይዘን እንሄዳለን። አምፖል ላይ ግራውንድ አያስፈልገንም፣ ኒውትራልና ፌዝ ብቻ ነው። እሺ አሁን እዚህ ጋር በመቀጠል እንዴት እንደምናያይዝ ከመብራት ኃይል የመጣልንን እንዴት አድርገን ቦክሱ ላይ እንደምናያይዝ ነው ማሳያችሁ። እዚህ ጋር አሁን ፌዝ እና ኒውትራሉ ወጥቶ አልቋል ማለት ነው። ግራውንዱም ወጥቶ አልቋል። ይሄው አሁን እዚህ ጋር ያሉትን እንዴት እንደምናያይዝ አሁን በመቀጠል አሳያችኋለሁ። ሁለቱን እዚህ ጋር ብዙ ጊዜ እንደዚህ ከስር እያስገባን ብሎን ማስገብ ያለው እያጠበቅን ነው የምናያይዘው ማለት ነው። በጀርባው በኩል የሚወጡበትን ያየናቸው እነዚህን ኒውትራል አድርገን እንጠቀማለን። ይሄው 3 ኒውትራል ከመብራት ኃይል ሳናያይዝ ከብሬከሩ ላይ አውጥተን ተጠቀምን ማለት ነው። ምናል በብሬከሩ በስተግራ በኩል ወይም በስተቀኝ በኩል የሚኖረው ላይ 3 አውጥተን ብሬከራችን 4 ነው። አንደኛው ሜን ብሬከር ስለሆነ 3 እሱ ይቀበልና አውትፑት ያደርጋል። ስለዚህ 3 ኒውትራል በዛ ጋር አውጥተናል፣ 3 ፌዝ በዚህ በኩል አውጥተናል። ግራውንዱን ያው ከፌዙ ጋር አብረን ጎን ለጎን እንልከዋለን ማለት ነው። አሁን መብራት ኃይል የላከልንን ወይም ቀጥታ ከኤልፓ 220 ቮልት የመጣልንን አሁን ብሬከሩ ጋር ልናያይዘው ነው ማለት ነው። እንግዲህ እንዴት ሸንት የተደረገበትን በኩል አይታችኋል፣ በዛ መጀመሪያ ላይ። አሁን በዚህኛው በኩል ነው የምናያይዘው። ያው አሁን ብዙ ጊዜ ጥያቄዎችን ሌላ እንትን ላይ ስመለከት ይኸው ኒውትራሉ ምንም ነገር ሳይነካካ ይኸው በዚህ በሰማያዊ ከለር የምታዩትን ኒውትራሉን ይኸው እዚህኛው ላይ ይታሰራል። ፌዟ ደግሞ እዛሽ ብሬከሯ ላይ ነው የምትታሰረው። አሁን ይኸው ኒውትራሉን እዚህ ጋር እናስረዋለን ማለት ነው። የብሬከሩ ቦክሱ ላይ ይኸው እንደዚህ አድርገን ብሬከሩ ቦክስ ላይ አሰርን። ከሱ ቦክስ ላይ የሚወሰዱት እንዳለ ኒውትራል ይሆናል ማለት ነው። ይሄኛው ፌዙ ደግሞ በብሬከር ውስጥ ይገባል። በሱ ውስጥ ይገባና በዛ በኩል ዞሮ በዚህኛው በእነዚህ 3 እንትኖች አውትፑት ይሆናል። በደንብ ጠብቆ ነው የሚታሰረው። አሁን ጨረስን ማለት ነው። ስለዚህ በዛ በኩል ፌዞቹ ወጥተዋል፣ በዚህ በኩል ደግሞ ኒውትራሉ ወጥቷል። ይሄው እንደዚህ አሁን እያገናኘን አሁን እናንተ ግን ጥንቃቄ እንድታዩት ነው እንጂ እንደዚህ አድርጋችሁ እንድትሰሩት አይደለም። ያው
ሙያተኛ የሆኑት ብዙውን ጊዜ ያውቁታል። እነሱ አድርገው ቢሰሩም ችግር የለም። እናንተ ግን እንዴት እንደሚያያዝ እንድታውቁ ነው አሁን እዚህ ጋር ማሳያችሁ። አሁን የመጀመሪያው ሜኗን ብሬከር ኦን አደረግነው። እኔ ሳስር አጥፍቼ ነው። ከዛ በኋላ የመጀመሪያዋን አውትፑቷን ስነካ ይሄው መብራቱ እዚህ ጋር እንደዚህ ይመጣልናል። ከዛ አጠፋ ነው። ይሄንን አሁን ለመብራት እየተጠቀምንበት ነው። እንደሚሰራ ለእኔ ለማሳየት ነው እንጂ ግራውንድ ሲሆን ሶኬት በሚሆንበት ሰዓት በኮንዲዩት ውስጥ አንድ ከዛኛው በኩል አንድ ከጥቁሩ እንደገና አንድ ግራውንዱን 3 ተደርጎ ነው የሚሄደው። ለመብራት ደግሞ 2 ተደርጎ ነው የሚሄደው። ይሄው እዚህኛው ሁለተኛው ጋር ደግሞ እንደዚህ ስታይ እኔ አሁን ሳያይዙ ሜን ብሬከሩን መጀመሪያ አጥፍቼዋለሁኝ። ቀጥሎ ይሄንን ሁለተኛውንም ብሬከር ካጠፋሁኝ በኋላ እዚች ጋር ስርና አሁን መብራት አለው። እዚህ ጋር ኤሌክትሪክ አለው። አሁን ይሄን ካሰርን በኋላ መብራቷን መስራቱን እንድታዩ ነው። ሜን ብሬከሯን መጀመሪያ አበራታለሁ። ከዛ በኋላ ቀጥሎ ሁለተኛ ያለችውን ብሬከር ሳበራት እዚህ ጋር ኤሌክትሪክ እንዴት እንደሚመጣ እንድታዩ ስለፈለኩኝ ነው። ያው አለ ማለት ነው። እሱኛውም በሁለተኛው ተጠቀመን እናጠፋዋለን። አሁን ደግሞ የሚቀረን ሶስተኛ ሽቦ ሶስቱን መስራታቸውን ለማረጋገጥ ያህል ነው። አሁን እንደዚህ ልክ ወደ መብራቱ ሽቦዎች ወደ አምፖሉ የሄዱትን ሁለቱ ሽቦዎች በኮንዲዩት እየተደረገ ነው በግርግዳችን ላይ እንዲወጡ የሚደረጉት። አሁን ይሄ አንዱ ፌዝ አንዱ ኒውትራል ነው። ግራውንዱ የታለ? ግራውንዱን ለምንድን ነው የምንጠቀመው ካላችሁ፣ ግራውንድን የምንጠቀመው ለሶኬት ነው። ንዝረት እንዳይኖረው፣ ንዝረት የኤሌክትሪክ ከረንት ሾክድ እንዳያረገን ማለት እንዳያነዝረን ነው የምንጠቀመው። ሶስተኛውን ብሬከር ይሁን ነው። ምን ጊዜ የምታውቁ 4 ከሆነ ብሬከር ቦክሱ አውትፑቱ 3 ነው። አንደኛው ሜን ብሬከር ነው የሚሆነው። ያው እዚህ ጋር እንደዚህ በማድረግ እንጠቀማለን ማለት ነው። ግራውንድን ለሶኬት በኮንዲዩት ውስጥ የሚመጡትን ለመጠቀም ነው ለጊዜው። አሁን ይሄንን ማሳያችሁ በዛ አይነት መንገድ ነው ማለት ነው። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና አትርሱ። ከአሁን በኋላ ቪዲዮችን በተከታታይ እምለቅ ይሆናል። በጥያቄያችሁ መሰረት ለሚቀጥለው ደግሞ ግራውንድ እንዴት አድርገን ከሌላ ነገር ጋር አገናኝተን ሶኬት ላይ ምን እንደሆነ ጥቅሙን አሳያችኋለሁ። ቪዲዮን ስለተከታተላችሁኝ አመሰግናለሁ። ቻው።